ዛሬ ደግሞ የአሜሪካ ሾፒንግ ነው የምንሄደው። ሽንኩርት፣ ቲማቲም ያለበት በዛውም ዋጋዎች እናያቸዋለን። ከኢትዮጵያ ጋር እናነጻጽራለን። ወደ ቪዲዮ ወደ ሽንኩርት ገበያ ስንመጣ ሽንኩርት ብቻውን አንድ 4 ፍሬ ነች። የ4 ፍሬ ሽንኩርት ዋጋ 1.95። ድንች ደግሞ ስንት ኪሎ መሰላችሁ? ይሄ አይ ቲንክ 3 ኪሎ 4 ኪሎ ግን ብዙ ይመስላል። የዚህ ፕራይስ ዋጋ ደግሞ 3 ብር ከ19 ሳንቲም። የአሜሪካ ያበደ ሚኒ ዳቦ አለች። 8 ፍሬ ነች። እቻውን ሚኒ ዳቦ በእኛ ወደ 700 ብር ነው ማለት ነው። 3 ብር ከ95 ሳንቲም ማለት ነው። ሌላውን በጣም የሚመች ምግብ ኒቴላ ነች። ኒቴላ ሚኒ ኒቴላ ነች። አሁን እቺ ልንገራችሁ 2 ብር ከ35 ሳንቲም። እንግዲህ ከኢትዮጵያ ዋጋ ጋር ያናዘራችሁት። እዚህ ሀገር ቺዝ የትኛው ምግብ ላይ ቺዝ አለ፣ ወጡ ላይ ራሱ ቺዝ አለ። እና አሁን ይሄ ቺዝ ውስጡ 12 ፍሬ ነች። 12 ፍሬ ስንት ብር መሰላችሁ? 1 ብር ከ79 ሳንቲም። ሌላኛው አስገራሚና አስደናቂ ደግሞ ሙዝ ነው። ሙዙ ምን አባቱ እንደሚያክል በዛ ላይ ከለሩ ራሱ ሌላ ከለር ነው የሚመስለው። የሙዙ ፕራይስ ዋጋ እንደምታዩት 0 ብር ከ49 ሳንቲም ነው። ይሄ ነገር ቲማቲም አይመስልም፣ አፕል ራሱ መስለው። አሁን የዚህ ቲማቲም ዋጋ በኪሎ ስንት እንደሆነ ባናውቅም ግን 0 ብር ከ89 ሳንቲም ነው። እንግዲህ የዳቦ አይነት ያያችሁን አይደለ? ዳቦ ብቻ ነው ሱፐርማርኬቱ፣ ግን በአይነት ምንም የሚለየው ነገር የለም። ሌላው የኮርን ፍሌክስ ዋጋ ይሄን ነው። ኮርን ፍሌክስ ኢትዮጵያ እያለው 2000 ብር ነው ያሉኝ። ካረ ከዛም በላይ እዚህ ዋጋው 2 ብር ከ59 ሳንቲም። ሌላው የዘይት ናራ ነው። እኛ ሀገር ሰው ሁሉ የሚያናደው የሚያሰቃየው የዛ ጋር ዘይት ዋጋውን ለምሳሌ ስንት ብር መሰላችሁ? አሁን የዘይት 3 ሊትር 2 ሊትር 3 ብር። የመጨረሻውን ቪዲዮ አልቀረጽኩላችሁ ስልኬም ስለዘጋ ነበር። በዛ ላይ አልተመቸኝ ነበር ቦታው። ለማንኛውም ግን እዚህ ቪዲዮ ለማየት ከፈለጋችሁ ላይክ እና ፎሎ አድርጉ። የቀሩትን ደግሞ ዩቲዩብ ላይ ለቅላችኋለሁ። ይመቻችሁ።